አንተ አለህ ብዬ አይደል እንዴ? እየረፈደብሽ ነው ብዬ አሁንም እየደወለልሽ አንዴ ላናግር ለሽ አዎ እባክህ እዚህ ከሆነ ሰው ጋር ሁኚ መጣው ችግር የለውም መጣው እንዳገባ የሆነ ሰው እዛ ታች ያለው እዛ ነው የምሰራው በዛውም ላስተዋውቅ እፈልጋለሁ አስተዋውቅህና ያለውን ነገር ታያለህ ምናልባት ደግሞ እንደሱ ወንድ መሆን ትችል ይሆናል እዚህ ቁጭ አድርገሽ ሰደብሽ እሺ ያዥ አሰልጣኝ ይባላል ስለሽ እንዴት ነው የምታወሪው እንዴት አወራሁኝ ምን ተናደድኩ እንዴት ናችሁ ደህና ናችሁ ወይ ሰላም እዚህ ቤቶች ደህና ናችሁ ወይ አለን እኔ በጣም ደህና ነኝ እግዚአብሔር ይመስገን ሰው ጠፋ ብላችሁ አፈልጉማ በቃ ስቀልድ ነው እኔም በጣም ጠፍቻለሁ እውነት በጣም ጠፍቻለሁ ታውቆኛል ከአዲስ አመት በኋላ ብዙም እየተገናኘን አይደለም ደግሞ በጣም ነው ጊዜው የሚሮጣው እኔ በጣም እየሮጠብኝ ነው ማለት ዛሬ ሰኞ ከሆነ በቃ እሁድ ላይ ነው ከመቼው መቼ ማክሰኞ ሮብ ምናምን እንደሚያልፍ እኔ ጠቀምም አይታወቀኝምና እዚህ አጋጣሚ በጣም ናፍቃችሁኛል ሳላገኛችሁ በጣም ብዙ ጊዜ የቆየው ነው የመሰለኝ በጣም ቆይቻለሁም ደግሞ እና በመስፋቴ ተቀየማችሁኝ የደበራችሁ ካላችሁ ደግሞ በጣም ይቅርታ እኔ በጣም ናፍቃችሁኝ በዚህ አጋጣሚ እና እንዴት ናችሁ ደህና ናችሁ ወይ ጤና ስራ ምናምን ቤተሰብ እንዴት ናችሁ እኔ እንግዲህ ደህና ነኝ ያለው እንደምታዩኝ ያው ዛሬ ወደ እናንተ መጥቻለሁ ማለት ነው በመችለው አቅም ወደ እናንተ ላይ መምጣት ሞክሬያለሁ በዛው እናንተ ብቻ አይደለም ታሺ ጋርም እየተገናኘን አልነበረም ማለት ከናንተ እኩል ነው ያገኘሁት ራሱ ማለት ይቻላል ባለፈው ዕለት ትዝካላችሁ ጸጉሬን ተሰራው ብሎ መጥቶ ነበርና እጅ ሊሆነልኝ ብቻ ሳስበው ራሱ በጣም ነው የሚያስቀኝ ማረም የሆነ ፊቱ ምናምን ከሄድኩ በኋላ ባልተገናኘንባቸው ጊዜያቶች ምናምን በቃ ፊቱ ትዝ እያለ ሰራው ስራ በቃ ተጃጃለ ምንም ልለው አልችልም ብቻ አልፏል ይመቸው ሌላ ምን ይባላል እና እንደቀለደብኝ ዛሬ አንድ ነገር አስቤያለሁኝና ለአሽም አንድ ነገር ማስተላለፍ ፈልጌ ነው ማለት ይሄን ያህል ነሰሰሪ የሆነ ጉዳይ ሆኖ ሳይሆን ያው ግን እንዳንተም እንደ ፋሚሊ እሱም ደግሞ እንደ ጓደኛ እንደ ቅርብ ሰው ማወቅ አለበት ብዬ ስላሰብኩኝ ኖርማል ነገር ነው እርግጥ ግን ያው ብዙም ላንገናኝ ምናምን ስለምንችል ብዬ ነው ከዚህ በኋላ ከሱ ጋር ምናምን እና ለምን ጥያቄ መነሳቱ ካልቀረ የሆነ ነገር ላረጋ አስቤያለሁኝ ማለት የሆነ ነገር ጀምሬያለሁኝ እሱ ምንድነው እንግዲህ ይሄን ቦርሳ ያዘ ሰው ማለት እንደዛ አይነት አውትፊት ያረጋ ሰው ምንድነው የገመታችሁት እስኪ ንገራችሁ እንዴ ካሜራማ ቃል ንገራችሁ ካሺ በፊት ለእናንተ ልንገራችሁና ይሄ ባግ አሁን ያስኩት ባግ ጂም ሴድ የሚይዘው ቦርሳ ነው እና በዚህ አጋጣሚ ጂም ጀምሬያለሁ እና ውፍረት ምናምን ሸንቀጥቀጥ እንላለን ማለት ነው ከዚህ በኋላ እንግዲህ በቃ ካስቼ ምናምን ሌላ ሰው ነው የምሆንባችሁ ማለት ነው እንደውም ያብስራ ሁላ ላትሉኝ ትችላላችሁ ስለዚህ በጣም ነው የምቀየርባችሁ ምናምን እንደዛ ነው ያሰብኩት እና አዲስ አመት እቅዴ የሚገርማችሁ ነገር ከጀመርኩ አንድ ሳምንት ምናምን ይሆነኛል እና እዛ ጂም ቤት ውስጥ ማለት ነው ደስ የሚል ተታውቂያለሁ በቃ የሆነ ወንድ ልጅ አለ በጣም ደስ የሚለው ታዩት እና ጥሩ ሰው ነው በብዙ ነገር አግዞኛል ምናምን ስፖርት አብረን ነው የሚሰራው ምናምን ነገር እና ካሺ ጋር ሳነጻጽረው ማለት ነው ካሺ ከሚሰራቸው ስራዎች ጋር ሳነጻጽረው በጣም ወንድ ነው እንደገና ደግሞ ምን ልበላችሁ የሆነ ቁፍጠን ያለ ሰው ነው ምናምን እሺ ግን ሴታ ሴት ብላችሁ ደስ ይለኝ ነበረ አረ አሺ በቃ ምንም አይወጣለት ምርጥ ሰው ነው ብቻ አሁን ባልኳችሁ መንገድ አሺ ሲመጣ አንተ እንዳው አይደለህም ምናምን እኔ ጂም ቤት ውስጥ አንድ ሰው ስለተዋወቁ ባይዘው የተዋወቁት እውነቴን ነው ግን እንደዚህ ከሱ ጋር ምናምን አላነጻጸርኩትም እና የተዋወቁት ሰው ምናምን በጣም አሪፍ ነውና እኔ በቃ ከሱ ጋር ምናምን ስለመሆን ብዙም ስልክ እየደወልክ እንዳበጠብጠኝ ምናምን ነገር እለዋለሁኝ በቃ ፕራንክ በሉት እና ብዙም እንዲደረግጥ አልፈልግም እኔ ትንሽ ብቻ ነው የሆነ አላ ዞር እንዲልበት ብቻ ነው ፈልገው ራስ ይመጣ ምን እለዋለሁኝ ከዚህ በኋላ እየደወልክ ያን ያህል እንዳበጠብጠኝ ስፈልገው እንትን ምልክ ቀኑ ሙሉ ነው ጂም ሙላው ከስራ ምናምን ስወጣ እዛ ነው የሚለው ሶ የምንገናኘው ነው ፋሚሊ ጋር የምንሄድ ከሆነ ነው ምናምን ነው የምለው ስለዚህ እኔ ላቀም ይደነግጣል ምን ታስባላችሁ ይሄን ያህል እኔ ሰው ማስደንገጥ አልችልበትም ማለት ሰው ካላገዘኝ ምናምን አስቤ ምን ልለው እችላለሁ ቢሳስብ ይሄን ይመጣልኝና እዚህ አጋጣሚ ጂም ጀምሬያለሁ አበረታቱኝ እናንተም ጂም ጀምሩ ስፖርት ጥሩ ነው ለጤና ከዚህ በኋላ የሚያስቸግር ሰው ምናምን ካለ ማለት ነው እንዲዘራ በጣም ብዬ ባንድ ነው የምዘርበው ባንድ ቦክስ ማለት ነው ኤኒዌይስ
እንዴት ነው አላማረብኝም? የጂም ልብስ ምናምን በቃ ካሜራማን ለማንኛውም አሼም ቆየ ና ካልኩት ይጠረጥር አይመስለኝም ማለት ለዚህ ልትቀልድብኝ ነው ብሎ የሚያስብ አይመስለኝም። እና ባይዘዌ አላርም እሞላለሁ ያሰብኩለት ሌላ ነገር ደግሞ አላርም እሞላለሁና ከጂም ቤቱ ኮቼ ነው ማለት አሰልጣኝ ነው የደወለልኝ ምናምን ነገር እላለሁኝና እየጠራኝ ስለሆነ ልሄድ ነው ምናምን ነው የምለው። ግን እስቲል አላርም ነው አይደውልም። እኔ ከኮቼ ጋር አልደዋወልም፣ ከአሰልጣኝ ጋር እንደዚህ ምናምን አልሳፈጥም፣ አልደዋወልም ምናምን። ግን ደወለልዋለሁ አውቄ አላርም ሞላና ማለት ነው። በፊት ያው ይናደዳል አውቃለሁኝ፣ ግን የመጣት የሚባለውን ነገር ብዙም አላውቅም። እና እሱም አለ እና ቤተሰብ ደግሞ አንድ ነገር ልነግራችሁ ፈልጋለሁ። ይሄ ቤት የተንቀሳቀሰ አይደለም ማለት ቪዲዮቼ ምናምን ይታዩ አይደለም። እና ሼር ኮፒ ሊንክ እያረጋችሁልኝ ስትገቡ ደግሞ ሰብስክራይብ እያረጋችሁ እስኪ እኔ አላውቅም ያሰብኩትን ነገር መጥቶ ሲሰማ ያብዲሆን ይጣላኝ ይሆን እኔ አላውቅም ብቻ እናያለን። እያጠፋ ሰው እንዴት ነው ባጉ ምናምን ወዴት ነው? ወደ ስፖርት እየሄድሽ? ተረጋጋ እንዴ! ምንድነው የምትለው? ሳይሽ ምናምን መጀመሪያ ቤተሰቦቻችን አሉ ከካሜራ ፊት ነው የቆምከው። ራስን ተቆጣጣ። ሰላም በላቸው። እሺ ሰላም በላቸው። ኦኬ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የያቡ ቤተሰቦች፣ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ያው ረጅም ጊዜ ጠፍተን ነበረ። እንግዲህ ያው በእኔ ቤት ባለፈው ፖስት አድርጌያለሁ። ካላወቃችሁም እንግዲህ ፖስቱን እየገባችሁ ይዩት። እና ደግሞ አንቺም አምሮብሻል፣ እንደው ሽንቅጥቅጥ ብለሻል። ከቦርሳው ጋር ወይስ እንዴት ነው? ያ ከቦርሳው ጋር ነው ባይዘው። እና ቤተሰብ እንዴት ናችሁ? እንግዲህ እንዲቺ ልጅ እንዴት ሊያረጋት እንደሆነ እኔ አላውቅም። ኮስሞቲክስ ይዛበት እንዳይሆን ወይ አይደለም ምን እንደምትነግርህ እነግርሃለሁ። አትቸኩል፣ እንደዚህ መቸኩል ልጅ ይቸኩላል። ወይ ለምን ብትቸኩል አንተ? ጉንፋን ትንሽ ይዞኛል። አመመህ እንዴ? ባለፈው ጸጉሬን ስፈታኝ በአንድ ጊዜ ነው እንደዚህ ላጭታይ ነበር። ባይዘው አንቺ ነሽ ባለፈው ላጭስ ሲያንስ ነው ባይዘው እግዚአብሔር እና ፋሚሊ ያው እንደፈለክ ካሜራማናችን ስለሄደ ነው እንጂ ባሳያችሁ ሰምታኛል። እንደፈለክ መሆን ትችላለህ። ቴንክ ዩ አመሰግናለሁ። እንደፈለክ መቀጠል ትችላለህ። ከፈለክ እንደባለፈ በራስ መስራት ትችላለህ። እንደዛ ስላልሽኝ ነው አመሰግናለሁ። ቴንክ ዩ ነው እየተሰራራ ነው የሚመጣው ከዚህ ነው። እና ደግሞ ቤተሰቦቼም ኮሜንት ላይ እንዳየሁት ከሆነ ያምራል አሪፍ ነው ምናምን ያሉኝ ብዙ ናቸው። ለሞራልህ ብሎ እኮ ለሞራል እና አመሰግናለሁ ፋሚሊ። እንግዲህ በዚህም ሀገር ያላችሁ በውጭም በሀገር ውስጥም ያላችሁ ሁላችሁም ሰላማችሁ ይብዛ ብዝት ይበልልን። ስራ ምናምን ፏበሉ ነው ያልኩኝ። እንግዲህ እንኳን ደህና መጣ። አመሰግናለሁ። ከየት ነው የመጣው? ተናገር እስኪ አቋያት ምናምን ምን ይመስላል? የመጣሁት እኔ ያው ከስራ ነው። ከስራ ነው የሚመጣው። እኔ ስራ ፈታው ማለት ነው ይሆናል። አሁን እኔ እና ባይዘው በጣም ደክሞኛል። ምሳም ቁርስም የበሉት 4 ሰዓት አካባቢ ነው። እኛ አሁን ለሱ ጊዜ የለንም ነው የምልህ። ስራ ጀምሬያለሁ። ትልቅ ስራ ነው የጀመርኩት። በጣም አሪፍ እና ራሴ ላይ ነው የምሰራው። እና ይሄ ባጉ ምን መሰለህ ጂም ጀምሬያለሁ እኮ እኔም ጠርጥሬያለሁ። ጂም ጀምሬያለሁ። ከዚህ በኋላ በቃ ግን አብረን እንጀምር ቢባል ማለት ነው። እኔ አሁን ሌላ ሰው ልማታ ይችላል። አንተ ራሱ ብታስቸግር እንዲባል እንደዚህ መልክ አሁን ምን ይባላል? አይ እኔ እናንተ በሰላም የ50 አለቃ ናት 50 አለቃ ናት ነው ምን የሚባል 50 አለቃ የሴት ወታደር ነች ነኝ እንዴ? ኧረ አንቺማ ልትሆኚ ነው ገና። አይ ስፖርተኛ ስትሆን ባይዘው ነገሮች በሰላም በፍቅር እስቲ እንግዲህ እናያለን። እና እሱም ጂም ይሰራል እንደው እሰራለሁ። ግን አሁን ላይ አቆሚያለሁ ስራ ትንሽ ቢዚ ነኝ። ግን ታቆማለህ? ጥሩ አይደለም እኮ ባይዘው። ያው እንግዲህ ፋሚሊ ታውቃላችሁ፣ ያው ስራ ምናምን አንዳንዴ ቢዚ ምናምን ስትሆኑ ለስፖርትም ጊዜ አይኖርም። ለምግብ ራሱ አሁን ጊዜ አጥቼ ነው ያለሁትና ገረማቻለሁ። ግን ጊዜ አለው። እንደውም ሰሞኑን እንደውም ትንሽ ፍሪ ታይም ሳገኝ ላይቭ እገባለሁ። እሷም ራሱ ላይቭ ላይ ምናምን አገኛታለሁ። እኔ ራሴ ላይ ነው ቀንሳ ላይቭ ገባለሁ፣ ስፖርት ሰራለሁ ምናምን ራሴ ላይ ነው የምሰራው። ትልቅ ስራ እየሰራሁ ነው። ጉድ ጆብ በጣም አሪፍ እና አበረታታለን። እና እንዴት ነሽ ታዲያ? ምሳ ምናምን ያው እንዳልበላው ታውቂያለሽ። አሁን ባይዘው ልሄድ ነው መክሰስ አጋቢ። ኦኬ ጂም ልትገቢ ነው? አያችሁ አይደለ? ለኔም ጊዜ አጣች እንዴ? አሁን የሰጠው ጊዜ አይደለማ። አሁን እኮ ጂም ልሄድ ነው። ከዛ ደግሞ ያው አንዳንድ ሰዎች እዛ ስለተዋወቁኝ ምናምን ከነሱ ጋር ማሳልፈው ብታይ ጊዜ እንዴት ደስ እንደሚለኝ ማለት ልነግርህ አልችልም። አይ ደስ ይላል። ያ ጓደኛ የምትዋወቀው እኔ በፊት እና ማን ናቸው? አንዱ አሰልጣኝ ይገርምሃል።
ኦኬ አሰልጣኝሽ ስፖርት እንሰራለን ምግብ እንበላለን በጣም ደስ የሚሉ ሰዎች ናቸው ኦኬ አሁን በነገራችን ላይ አሁን እኮ የሴቶች ጂም ምናምን መጥቷል ሴቶች ብቻ ያሉበት እዛ መሰኝ የገባሽው ጓደኛ ፍተሻል ነው አይደለም አሰልጣኝ እያልኩህ እንዴ እኮ አሰልጣኞች ነው አሰልጣኞች ወንድ ይሁንሽ ግን ሌሎች ግን ሴቶች ምናምን አሉ ደስ ነው የሚለው ብታይ እኔ እንደው ምንድነው እዚህ ጋር ያነሳሳኝ እሱ ነው እንደ መጀመሪያ ታውቂ ነበር አይ ነው የሚገርምህ እዛ ስገባ ነው ያወኩት ግን ብዙ ጊዜ ማቀል የተሰማኝ እና ምንድነው አወራሽ ስለሽ ፎከስ አድርገሽ እሺ እና ሰርቶ ነው ታዲያ ሰርቶ ነው አዎ እኮ በቃ በጣም ደስ ደግሞ የሆነ አለ አይደል አንተ ባለፈው ጸጉር ምናምን ተሰራህ አይደል ከሱ ጋር እንዴት አነጻጽራችሁ አንተ ሴታ ሴት እየሆንክ መጣ እሱ በጣም ነው አሁን ወዴት እየሄድሽ እንደሆነ ገባኝ እና ጡንቻው ምናምን በቃ ደስ ይላል ነው ምን እኔ ምንም ለሱ እንትን የለኝም አይሽ ለማንኛውም ስልክሽ የጠራ ነው እስቲ ስልክሽን አንሺውና ከት እስቲ ዝቅ አድርገው ወይ አይ ችግር የለውም አታርገው አንሺው ልሄድ ስለማገኘው ኮቼ ነው አሁን ያልኩት ማለት ነው እኔ ያው እስካሁን ሳኩኝ ያው እየቀለድሽ ነው ወይስ አይደለም ቀለል ያው ኮቼ ታብቆ ለምን አንዴ ምን ይሆን ከራ ነገር ያለው ነው ስፖርት እየሰራው ነው ብያለሁ እንዴ ነው ማቀምስ የገዛ ስልኬ ምን ነው አይ እኔም ሁኔታሽ ምንም ደስ አላለኝም ነበር ስመጣ እንትን ባይዘዌ ማለት ነው ማለት ጂም እንደገባሽ አልነገርሽኝ ማለት ሌላ ቦታ እኛ ጋር ባይሆን ሌላ ቦታ ምናምን ብትጀምር ጥሩ ነው ለጤና ጥሩ ነው አታቋርጥ እንዳልከኝ ከሆነ ደግሞ እያቋረጥክ ነው በቃ እናንተ ጂም ጋር ገባላ እኔ ያሰራሻለሁ አይ እንደዛ አይሆንም እንደዛ አይሆንም እንዴ እኔ ያሰራሻለሁ ችግር የለም አብረን እንሰራለን በእውነት ችግር የለም እውነት አብረን እንሰራለን እንዴውም ደስ ነው የሚለኝ አይ አይሆንም አብረን እንሰራለን አይሆንም አልከብርሽ ከምሬ ነው እንዴ ቆይ እንጂ እኔ ስልኩን የዘጋሁት አንተ አለህ ብዬ አይደል እንዴ እየረፈደብሽ ነው ብዬ አሁንም እየደወለልሽ አንዴ ላናግር ሄሎ ኮች ሰላም ነው አለን አዎ እባክህ እዚህ ከሆነ ሰው ጋር ሁኚ መጣው ችግር የለውም መጣው እንዳገባ የሆነ ሰው እዛ ታች ያለው ካፌ ጋር ጠብቀኝ እታች ያለው ካፌ ጋር አይሰማም ኖ ላውድማ አላረገውም መጣለው ችግር የለውም አይ እሱ ይሄዳል ችግር የለውም አይ ነግሬዋለሁ ነግሬዋለሁ ሁሉም ነገር ይቅርታ እንግዲህ ፋሚሊ እሺ በቃ አመሰግናለሁ እሺ ኮች ቆይ እሺ መጣው በቃ አሁን መጣው ራይድ ጠርቼ እመጣለሁ እሺ ለስፖርት የሚከፈል መስዋዕትነት ከምርሽ ነው ኮች ምናምን ብትይው እንዴ ኮች አሰልጣኝ ይባላል ስለሽ እንዴት ነው የምታወሪው እንዴት አወራሁኝ ምን ተናደርክ እንዴ ኧረ እኔ አልተናደርኩም አይ ግን ስለሽ ኮች ምናምን አይመስልም ኮች ነው አይመስልም ማለት አንተ ቢመስልም አይመስልም እኔ ጂም መጀመር ነው የምፈልገው ጀምሬያለሁኝ ማለት መስራት ነው የምፈልገው እሱ ደግሞ ጥሩ አስተር ነው እንዳልኩ ደግሞ ጡንቻው ያምራል አንተ ደግሞ ብዙም ጡንቻ ምናምን የኔ እናት ከዚህ በላይ መቆየትም አልፈልግም ስለሽ እኔም በፊት በማል እሺ በቃ ወይ ጀምር እሺ እንቺ ያዡ ያው በእናትሽ ጂም ጀምር ማለት እንደኔ ደስተኛ ነው አብረን እንስራ ምናምን ስለሽ አንቺ ሌላ ነገር ነው የምትይው እኮ በቃ አይ ጀምር ስለሽ ከኮች ጋር ያለሽ ግንኙነት ምንድነው እሱማ ምን መሰለህ የአሰሪና ሰራተኛ ማለት አሰልጣኝ እኔ ሰልጣኝ ነኝ በቃ አይደለም እኮ ትሄዳለህ እኔም እኮ ልሄድ ነው እንኳን እኮ ያለው እጂ በቃ አንቺ እጂ ባገኘው ይሆን እንደዚህ እጂ ልሄድ እሺ በማርያም ቻዩ አትናደድ ቆይ ቀንተ ነው ለአንድ ቀን አለ ቆይ ምንድነው አንቺ ቆይ እስካሁን ሰዓት ነግሪኝ ስፖርት እሺ ቆይ ልንገርሽ ስፖርት ከፈለከው ምን እሺ ታዩ እሱን ታዩ ስፖርት መግባትሽን አልነገርሽኝም እስካሁን እኮ በቃ አሁን ነገርኩ አሁን ከፋሚሊዎች ጋር አንድ ላይ እሺ ታዩ እሱን ነገርሽኝ ከጀመርሽ ደግሞ ቆይተሻል መሰለኝ ያ አንድ ሳምንት ምናምን ስልክ ተላወቀ ምናምን ነገር ታረሙ ልጅ ደስ ይላል ካንተም አንፃር ደግሞ እንዳየሁት ሳየው ደግሞ የሆነ ወንድ ነገር ነውና እሱ ነገሩ ደስ ይላል እኔ አንቺን ለማዝናት ብዬ ጸጉሬን ብሰራ ሴታ አረግሽ ኖ አንተ እኮ ያምርብሃል ብትሰራ ግን ያው ሳነጻጽራችሁ ብዬ ነው ስለሽ ድሮም ምን ስለሽ ስልክ ባታነሽበት የጠፋሽው ምናምን ለዛ ነው ያስተው ማለት እሺ ያው በእናትሽ ያዡ እንዴ እየተናደርክብኝ ነው ሌላ ነው ወይ እንደዚህ መሄድ ይቻላል እኮ ቆይ አንዴ ልንገርክ በመጀመሪያ ማለት ነው የሰው ልጅ ከመናደዱ በፊት ማለት ነው መረጋጋት
ሰው ግን ሲናደድ እግዚአብሔር ደስ ይላል። አይ አንዲስ ታቃጥለኝ ነበር። አሁን ለማንኛውም ጂም ቤታችን ነው አሳይክ ሸኘኝ። መኪና ይዛል አላስከም እኔ ሌላ ጂም ቤት ምሳሌ ከሆነ ሸኝቻለሁ። እዛ ምሳሌ ከሆነ አይ እዛ ነው የምሰራው። በዛውም ላስተዋውቅ እፈልጋለሁ። አስተዋውቅህና ያለውን ነገር ታያለህ። ምናልባት ደግሞ እንደሱ ወንዳ ወንድ መሆን ትችል ይሆናል። እዚህ ቁጭ አድርገሽ ሰደብሽ። እሺ ያዥ ያው በማርያም እንቻሽ ልሂድ። ልትሄድ? አዎ አራቅ አስቀልጥሽ ተቀልጥ ኮች የሚባል የለም። የታለ ተደወለ ስልክ አሁን? አላርም ይበለኝ አያሃ እንዴት አንተ በጣም ደክሞኛል። አሁን ስመጣ ደክሞኝ ነው የመጣሁት። አይ ቀና በጣም ማለት ቅናት ነው ነው አሁን እናስተዋውቃሽ ምናምን። በነገራችን ላይ ሰውነቷ ላይ ለውጥ አለ። ስፖርት ይሰራል አትናደዳሽ እና ከምርሽ አይቀለልሽ ነው ማለት ነው። አንተ ውጪ እኔ ኮቼም አንተ ነህ። ፋሚሊ ግን ሲናደዳ ያምርበታል። ፀጉሩ ሲሰራ ነው ወይስ ሲናደዳ? ይበለኝ እጄን ይፈጠኛል። አያሃ ማለት የሆነ ስራ ሰው ላይ ሲሰራ የዘራውን ነው የምታስገቡ የሚባለው ነገር አለ። ገበሬ አሁን ያልዘራው አያስደማ ሰው እንደዛ ነው። ምንም አላወራም። ለማንኛውም ባጉስ ምንድን ያለ ስፖርት አልጀመርሽም? ካለ ስፖርትማ ልጀምር ነው ገና ልመዘገብ ነው። አብረን እንመዝገብ ልልህ ነው። ሆን ብለሽ የስፖርት ልብስም ይዘሽ መጥተሽ እቺ ባግ እንዲያው እኔ የምጀምርባት። አይ እንደዛ ብሎ ነው እንደዚህ ያምርብኝ። ቤታዬ ወደ ጂም ትሄዳው እንደ አንተ ተጠግረከተ አሺ ለተለበስኩኝ በትንሹ እንደው ደስ ይለኛል። የሆነ ማለት አንተ ምን ነው አትይ ፀጉሬ ባለፈው ሰርቼ ስለመጣ አዎ እውነት አዎ ሁለተኛ እንዳትሰራ እንደዛ ነው። እኔ አንቺ ላዝናና ምናምን ባልኩኝ ፀጉሬ አሁን እኔ ሳላዝናናው ነው እንዛ። ኧረ በጣም አዝናናች እና እየሰደብሽኝ ሴት አይደለ እንዳልኩ ታውቀዋለህ ውስጥ ከዛ ለእንትን እናደዳለህ ውስጥ የሚያውቀውን ነገር ሰው ሲነግር ለምን ትናደዳለህ? ለማንኛውም ይመች አብሮ ይመቻል። እና ፋሚሊ ነገር እንዳያችሁት ነው ተሳክቶልኛል በትንሹም ቢሆን። እኔ ባይዘው እኔ ፕራንክ ምናምን ላደርግ አስቤ አይደለም። ከነገራችን ላይ ፋሚሊ ጠርጥሮ ፕራንክ ላይሆን ይችላል። እኔ አሁን የት እንደምትሄድ አይ በቃ አንተ ነው ይበቃል። ፕራንክ ነው አለቃም በቃ ጨርሻለሁ እኮ ቆየሁ ማለት። ለማንኛውም እኔ ቀጣይ የሆነ እኔ እንጃ ብቻ ማረጉ ነው የማውቀው የፈለከውን። እንደውም ከዚህ በኋላ ፕራንክ ምናምን ብዙም አይመቸኝም ነበረ እውነት። እኔ ከዚህ በኋላ በቃ ያቡ በቃ ተይኝ ምናምን ብለህ ነው የምንለምደኝ ማለት ነው እውነት። መንገድ ዘግተህ ነው ይቅርታ የምትጠይቀኝ። ሰው መንገድ ዘግተህ ነው የሚያስቸግረው። አንተ መንገድ ዘግተህ ይቅርታ ትጠይቀኛለህ። ለማንኛውም የመሸ ነው መሄድ። አይ እኔም መሄድ አለብኝ። እሱ ታምርሽ ልጅ ነው እንዴ? አይ ልሄድ አይደለም ስቀልድ ነው። አብረን ነው እንጂ የምንሄደው። ወዴት ነው የምትሄደው እንዴ? ኤኒዌይስ አሁን ተረጋጋ እንዴ። መጀመሪያም እኮ ስላልተረጋጋ ነው። ብትረጋጋ እኮ ሁሉ ነገር ታውቅ። እና ቤተሰቦቼ በጣም አመሰግናለሁ አብራችሁኝ ስለቆያችሁ በዚህ አጋጣሚ። እና ቅድም እንዳልኳችሁ በቃ እንዳልኳችሁ ነው ሁሉም ነገርና አመሰግናለሁ። በጣም አመሰግናለሁ። ምን ብለሻቸው ነው? አይ ደስ አለኝ ስለተናደድኩ ማርያም ደስ አለኝ። የሆነ አለ አይደለ እንትን የመለስኩ ያለ ኢነርጂ ቢኖርኝ እንዲያንጠለጥልሽ ነበር። ስፖርት ጀመርኩ። አያህ ባለፈው እንዲህ ምግብ ሳልበላ ሰርግ ብለህ ምናምን ሰርተህልኝ አያህ እንዲህ ነው በቃ እንዴት እርር ያለው ደግሞ ከመጀመሪያ ቢሆን እሺ በጣም ደጋግመኸኛል እና ስለተናደድክ ደስ ብሎኛል። እና ፋሚሊዎቼም ይሄን ሪአክት አብራው ስለቆዩ ስላዩ ምናምን ደስ ብሎኛል። እና ቻው ቻው በቃ እንሰናበታቸው። ስለዚህ እንግዲህ ፋሚሊ ያው እሷ ስፖርተኛ ናት፣ እኔን አዝላኝ ትሄዳለች ማለት ነው። ደስ ስለዚህ ና ባንተ እየሰራሁልኝ እኔ እኮ ህመምተኛ መሆን አይደለም ያሰብኩት ጤነኛ መሆን ነው ያሰብኩት። አዝልሻለሁ ከነ ቦርሳሽ ማለት። ለማንኛውም ፋሚሊ ከወደኩም ጀርቤም ካመመኝ መታችሁ ጠይቁኛላችሁ። ይመቻችሁ እንግዲህ ቻው ቻው። ሰበቤ ሁንስል ባንታርጎት ሰበቤ ሁንስል ባንታርጎት ሰበብ ደስታዬን ከመረው እንደ ድንጋይ ካብ ዓለም ሌላ መስሎኝ ብዙ
ብዙ ስመኝ ዓለም ሌላ መስሎኝ ብዙ ስመኝ መኖር ገና ጀመርኩ ከንፈሬን ስትስመኝ ትቀኝልኝ ነፍስ ለነፍሴ ዝማሬ ትቀኝልኝ